إن في ذلك لآية للمؤمنين برغت بزي بنبيو لوط አጥፊ ህዝቦች ላይ በወረደው መቅሰፍት ለአማኞች ተአምር አለበት وإن كان أصحاب الأيكة لظالمين برغت አይከት የተባለችው በሐረግ የተከበበችው ከተማ ባለቤቶች ነብያቸውን ሹዓይብን በማስተባበላቸውና አላህን ብቻ ባለማምለካቸው ራሳቸውንም በዳዮች ነበሩ فانتقمنا منهم وإنهما لبإمام مبين የነብዩ ሉጥና የነብዩ ሹዓይብ አጥፊ ህዝቦች እነርሱ በክህደታቸው ሰበብ ተበቀልናቸው በርግጥ የነርሱም መንደሮቻቸው ተጓዦች በቀላሉ በሚያዩበት ፊት ለፊት ግልጽ በሆነው ቦታ ላይ ነው ولقد كذب أصحاب الحجر المرسلين በርግጥ በመዲናና በሻም መካከል ሸለቆ ውስጥ ያለች ሂጅር የተባለችው መንደር ነዋሪዎቿ መልእክተኞችን ነብያቸውን ሳልህን አስተባበሉ وآتيناهم آياتنا فكانوا عنها معرضين የነብዩ ሳልህ አጥፊ ህዝቦች ከቋጥኝ ስር ግመልን በማውጣት ታምራታችንን ሰጠናቸው ለርሷም ለታምራታችን ተቃዋሚዎች ካዲዎች ነበሩ وكانوا ينحتون من الجبال بيوتا آمنين የነብዩ ሳልህ አጥፊ ህዝቦች ከተራራዎች ቤቶችን በመፈልፈል ሰላማዊ ሆነው ይኖሩበት ነበር فأخذتهم الصيحة مصبحين የነብዩ ሳልህ አጥፊ ህዝቦች በከህደታቸው ሰበብ በሚያነጉበት ጊዜ አስደንጋጭ የመላኩ ጅብሪል ጩኸት ያዘቻቸው መቅሰፍቱም አወደማቸው فما أغنى عنهم ما كانوا يكسبون የነብዩ ሳልህ ካዲ ህዝቦች በሚወድሙበት ወቅት ይሰሩት የነበረው ዋሻም ሆነ ሀብታቸው ምንም አልጠቀማቸው وما خلقنا السماوات والأرض وما بينهما إلا بالحق وإن الساعة لآتية فاصفح الصفح الجميل ሰማያትና መሬትን በመካከላቸው ያሉትን በሐቅ ፍጥራኑ እኔን ብቻ እንዲያመልኩ እንጂ ለዋዛ አልፈጠርኳቸውም በርግጥ ለሰዎች እንደየስራቸው ፍርድ የሚሰጥበት የዓለም ፍጻሜ የቂያማ ቀን በፍጹም የማትቀር መጪ ናት አንተ ነብይ ሆይ በዙሪያህ ላሉት ተቃዋሚዎች መልካሙን ትህትና በማሳየት ትሁት ሁን إن ربك هو الخلاق العليم በርግጥ እርሱ ጌታ አላህ ዓለማቱን ሁሉ ፈጣሪ የፍጥረታቱንም ሁለመና አዋቂ ነው